ሰላም አለይኩም ወራህመቱላሂ ወበረካቱ። ወደዚህ ቻናል ተከታታይ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ይዤላችሁ የመጣሁት ፍሪጅ ጥገና ነው። ፍሪጅ ነው። ይሄ ፍሪጅ የሚያስፈልገው ነገር በሲስተም ውስጥ ዘይት ገብቷል፣ ቆሻሻ ሰርቷል አረንጓዴ። ስለዚህ ይህን ፍሪጅ ፊልትሮና ካፕለሪ እየዘጋ ስላስቸገረ በአግባቡ ማቀዝቀዝና መስራት ስላስቸገረ ያለው ነገር አሁን ኮፐሩን ጥምጥሙን ውስጥ ላይ ያለውን በደንብ በቲነር እናጥበውና ጽዱ እናደርገዋለን ማለት ነው። ይሄ ፍሪጅ በጣም ትልቅ ነው። ጥምጥሙም እንዳለ ደግሞ ብዙ ጊዜ የሆነ ነው፣ የቆየ ነው። አረንጓዴ ሰርቷል። ውጭ ላይ እንደምታዩት እንዳረጀ ሁሉ ውስጥ ላይም እንደዚሁ የቆሸሸ ነገር ስላለው ፊልትሮ ይዘጋል። ብዙ ጊዜ ሞተር ይጨናነቃል፣ ይዘጋል። ስለዚህ ማቀዝቀዝ ስላልቻለ ነው። ይሄንን ጥምጥም በቲነር በደንብ አድርገን ማጠብ ይኖርብናል። እንዴት ማጠብ አለብን የሚለውን ቀጣይ እናያለን። ስለዚህ መጀመሪያ ላይ በአንዱ ጫፍ በኩል ቫልቭ እንበይድና ሆዝ ላይ አስረን በሌላ ሞተር ግፊት ነው የምናጥበው። በሌላኛው ጫፍ ደግሞ ያው ዙር መጥቶ ያ ቆሻሻው እንዲወጣ እናደርጋለን እስከሚጠራ ድረስ። አሁን ቤንዚል ወይም ደግሞ ቲነር በዛ አይነት መልኩ እንጨምራለን። በአንድ ጫፍ በኩል ቫልቭ በይደን ይህን ሆዝ ቫልቭ ጋር አገናኝተነዋል። በአንድ በኩል ደግሞ እንደዚህ ቲነሩን እንሞላውና መጨረሻ ላይ ይሄ ሞተር ላይ ነው የምናስረው። ይሄ ሞተር አስነስተን በዚህ ሞተር አማካኝነት ነው የምናጥበው። በዛ አይነት መልኩ አጥበን ሞተራችንን ጽዱ ካረግን በኋላ ካረጋገጥን በኋላ ነው ጋዝ መሙላት የምንችለው። ስለዚህ እንደዚህ ሞልተን ከጨረስን በኋላ እዚህ ሞተር ላይ ዲስቻርጅ ላይ እናስረውና ከዛ ሞተሩን አስነስተን በሌላኛው ጫፍ በኩል እያስተነፈስን ቆሻሻውን እናወጣለን ማለት ነው። ያልጠራ ከሆነና ጽዱ ካልጸዳ በተደጋጋሚ እየጨመረ በዛ አይን አሁን ባያችሁት አይነት መልኩ እናጸዳዋለን። ስለዚህ እጅ ላይ ቅባትነቱ በእጃችን ላይ አድርገን ቅድም እንዳያችሁት ቅባትነቱ ካለቀቀ መልሰን እንጨምርና በተመሳሳይ በዛ አይነት መልኩ እናጸዳዋለን። ቀጣይ ስራችን የሚሆነው አሁን አጽድተን ሙሉ ከጨረስን በኋላ ሆዙን ፈተን የበየርነውን ቫልቭ እንቆርጥና ከዛ ካፕለሪውን ከኮፐሩ አንደኛው ጫፍ ላይ በይደን የራሳችን ሞተር አስነስተን የቀረ እርጥበትና አንዳንድ ብናኞች ካሉ እነዛን እናስተነፍስና ከሞተር ጋር አገናኝተን እንበይዳለን። ቀጥሎ ቫክዩም ማውጣት ነው። ቫክዩም ያው በሁለት አይነት ነው ያቻለው፣ ሴልፍ ቫክዩም እና በቫክዩም ፓምፕ ነው የሚወጣው። ይሄ ዛሬ በራሱ ቫክዩም እናደርጋለን። ስለዚህ እስከ መጨረሻው ተከታተሉ።
ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ፣ ሼር፣ ላይክ አድርጉ። እስከ መጨረሻው ተከታተሉ። እንዴት ተከታተላችሁት? ብየዳዎችን ሁሉንም አገናኝተን በይደን ጨርሰናል። አሁን የቀረ ነገር ቢኖር ቫኪዩም ማውጣት ነው። ቫኪዩም እናወጣና ሴልቭ ቫኪዩም የሚባለው እቺን ካፕለሪ ቆርጠን ከፊልትሮ ላይ እንበይድና ሞተራችንን አስነስተን በዚች በካፕለሪ አማካይነት ውስጥ ያለው አየር ይወጣል። እስከ መጨረሻ እስከሚወጣ ድረስ እንጠብቅና ካፕለሪያችንን እንበይዳለን። ከዛ በኋላ በቀጥታ ጋዝ መሙላት ነው ማለት ነው። ስለዚህ እስከ መጨረሻው ተከታተሉ። እንዳያችሁት ካፕለሪ ቫኪዩም ጨርሰናል። ስለዚህ ብየዳችንም ጨርሰናል። አሁን ቀጥታ ወደ ጋዝ መሙላት ጀምረናል። ምንጊዜም ጋዝ ስንሞላ የመጀመሪያ የካፕለሪዋ መጨረሻና የኮፐሩ መጀመሪያ ላይ በረድ መያዝ ይጀምራል። እንደምታዩት በረድ ይዟል፣ እየሰራ ነው። ስለዚህ አሁን ጋዛችንን እንሞላለን። የፍሪጅ ማቀዝቀዝ እስከሚጀምር ድረስ እስከ መጨረሻው ይከታተሉ። ስለዚህ አሁን ሙሊታችንን ጨርሰናል። ፍሪጃችንም በደንብ እያቀዘቀዘ ነው። እንደምትመለከቱት ቅድም ያያችሁ ፍሪጅ በዛ አይነት መልኩ ዙሪያውን በረድ ጠምጥሟል። የሙቀት መለኪያችንም ኔጌቲቭ 10 እየገባ ነው። ስለዚህ ፍሪጃችን አቀዝቅዟል። ተመልከቱት፣ አምሮበታል። መጀመሪያ ላይ ስናየው እንደዛ አልነበረም። ስለዚህ ኢንሻአላህ ሳክቶልናል። በሚቀጥለው ፕሮግራም እስከምንገናኝ በተሻለ ስራ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ ሼር ማድረጋችሁን አትርሱ። ደህና ሁኑ። ቻው።